እና ቤተሰብ በጣም ፈርቻለሁ። በጣም ሊሉ ፈርቻለሁ። ሰላም ሰላም፣ ውድ ዩቲዩብ ቤተሰቦቼ እንዴት ናችሁ? አላችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ከከዝኒ ጋር ነው የመጣሁት። በመጀመሪያ ደረጃ የሰሞኑ ቪው በጣም እያስደበረኝ ነው። ወደ እናንተ እንዳልመጣ እያደረገኝ ያሉ ነገሮች ብዙ አሉና እናንተ ዩቲዩብ ቤተሰቦቼ እንደማታሳፍሩኝ አውቃለሁ፣ አምናለሁ። እና የዩቲዩብ ቤተሰቦቼ ከዚህ እኔ እንደምልላችሁ እንደምችል ከዛሬ ከሁለት ሳምንት 3 ሳምንት በፊት የተፖስተተ ቪዲዮ ነበረ። እናንተም ፊቱን ለማየት በጣም ስትሞክሩ ስትጥሩ ነበር፣ ስትጠይቁኝ ነበረ። ዛሬ ፊቱንም አሳያችኋለሁ። ያው በባህሉ መንገድ ባልሆነ መንገድ ነው የመጣሁት። እሱም ምንድነው ይሄን የመሰለ ዲኮር ሰርተን እሱንም ልንጠራው መጥቶ እኔ እንጃ ሴት ልጅ እንደዚህ አታረግም፣ ሲጀምር አይጠበቅም። ግን ምንድነው እናንተ ዩቲዩብ ቤተሰቦቼ አሪፍ ኮሜንት ስትሰጡኝ ነበረ። የምር አላሳፈራችሁኝም፣ በጣም አላሳፈራችሁኝም። እናም አዲስ የፍቅር ህይወት እንደጀመርኩ አሳውቂያችሁ ነበረ። የእናንተም ኮሜንት የማይደብር ነው፣ ደስ የሚል ኮሜንት ነው ስትሰጡኝ የነበራችሁ። ሰፖርት ስለምታረጉኝ፣ ሰብስክራይብ ስለምታረጉ፣ ላይክ ሼር ስለምታረጉ የኔ ቤተሰቦች በጣም ነው ማመሰግናችሁ፣ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። እንግዲህ ዛሬ ይመጣል። ሲመጣ በእንደዚህ አይነት መልኩ ነው የምቀበለው እና ቤተሰቦቼ ታገባኛለህ ወይ ልበለው አልበለው? ከእናንተ አሁን የምፈልገው ኮሜንት ምንድነው በዚህ አሁን ባለንበት ስታተስ ትዳር አሪፍ ነው ወይ ቆንጆ ነው ወይ የሚለውን ነገር ኮሜንት ላይ ትጽፉልኛላችሁ። እናም በእናንተን ኮሜንት አይተን የምንወስን ይሆናል። ግን በባለፈው ቪዲዮ በጣም ብዙ ኮሜንት ጽፋችኋል። የልጆችሽ አባት ያርግልሽ ብላችሁኛል ምናምን። ብቻ በጣም አሪፍ ኮሜንት ነበር ስትሰጡኝ የነበረው። በጣም ነው ማመሰግናችሁ፣ በጣም ነው ማከብራችሁ። እና በጣም ኤክሳይትድ ሆኛለሁ። በጣም እያላበኝ ነው ምናምን እየፈራሁ ነው። እና አቅብኝ ሶፍት ይቅርብኝ ካንተ ጋር ልኑር ትሁን ዓለም ሙሉ ትሁን ልኑር ካንተ ጋር ልኑር። እና ቤተሰብ በጣም ፈርቻለሁ። በጣም ሊሉ ፈርቻለሁ። እና እየመጣ ነው ወደ ሶዶ ላይክ ደርሷል ምናምን። ግን ቤት ሳይገባ እኔን እንዲያገኘኝ ነግሬዋለሁ። ሶ ይመጣል፣ ያገኘኛል። እና እኔ ፕሮፖዝ ላደርገው ነው ቦይፍሬንድ። እና ቤተሰቦቼ ካሜራማኔም በጣም ደክሞታል። እውነት አይድከምክ። እና የኔ ቤተሰቦች ላይክ ሴት ልጅ ለወንድ ልጅ ፕሮፖዝ ማድረጓ እውነት ነው ማለት ተገቢ ነው ወይስ አይደለም የሚለውን ነገር ኮሜንት ላይ ጻፉልኝ። እኔ ፕሮፖዝ ባረጋው ይደብረዋል ወይስ እናንተ ይደብራችኋል የሚለውንም ነገር ማወቅ እፈልጋለሁ። ችግር አለው ሴቶች ፕሮፖዝ ብታረጉ? ፊሊንግ መግለጽ አይደል? በቃ ኖርማል ነው። እኔ ኖርማል ነው ብዬ አስባለሁ። እኔ ፕሮፖዝ ላረጋው ነው። ሶ ሲመጣ ሪአክሽኑን አብረን የምናይ ይሆናል። ዲኮሩን እናሳያችኋለን። ዲኮሩ ይሄን ይመስላል። በጣም ያበደ የሚያምር ዲኮር ነው የተሰራልን እና በዚሁም እንድታውቁ የምፈልገው እኔ በጣም ነው የምወደው፣ በጣም ነው ማፈቅረው እና እኔ እንጃ ቤተሰቦቼ አንድ ላይ እንድንመጣ ፊቱን እንዲያሳይ ማለት ለእናንተ ፊቱን እንዲያሳይ አሪፍ ኮሜንት ስጡኝ። ፊቱን አላያችሁም እስካሁን፣ ፊቱን እንዲያይ አሪፍ ኮሜንት ስጡን። የምር በጣም እየወበቀኝ ነው በጣም እና አሪፍ ኮሜንት ፈልጋለሁ።
እና እስካሁን የሰራሁት ነገር ውሸት ነው ቤተሰብ። በቃ እናንተን ፕራንክ ላደርጋችሁ ነው። ምክንያቱም ምንድነው ቪው በጣም እያነሰ ስለሆነ ቤተሰቦቼ የዛሬው ቪዲዮ እናንተን ፕራንክ ማድረግ ነው። ሶ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ፕራንክ ተደርጋችኋል። ሴት ልጅ ለወንድ ልጅ ፕሮፖዝ ብታረግ ምንም ማለት አይደለም። እና ካሜራማን ተኝቷል፣ አስገባላችሁ። እናም ቤተሰቦቼ ፕራንክ ተደርጋችኋል። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ወዳችኋለሁ። ባይ